From the intro to the outro, you already know. Test cycling. Hi, ሰላም እንዴት ናችሁ? የቴስት ሳይክሊንግ ተከታታዮች እንዴት ናችሁ? ሰብስክራይበራችሁ እንዴት ናችሁ? ሁሉ ሰላም? የዚህ ሳምንት እንግዲህ ቪዲዮአችን የሚሆነው ይሄ የምታዩት የኤሌክትሪክ ባይክ በጣም ቆንጆ የኤሌክትሪክ ባይክ ነው። ቬንትለርስ ይባላል። ቆንጆ ጉልበት አለው። ዋይድ የሆነ ጎማ አለው እና ስለሱ ነው አንዳንድ ነገር እምላችሁና ያው ጀስት እኔ ብሎ ለመንቀሳቀስ ምናምን ወደ ስራ ለመሄድ አንዳንድ ቦታ ለመሄድ በጣም ይጠቅማል። ቆንጆ ነው። አሁን ለሰመር አሪፍ ነው ለመንቀሳቀሻ ቆንጆ ነው። ስፔሻሊ ደግሞ ኢትዮጵያ ላይ ላለ ሰው ደግሞ ይሄ ለዴሊቨሪ ስራ በጣም አሪፍ ነው። ጉልበት አለው። ይሄ ከኋላ ያለው መጫኛ ስላለ እሱ ላይ ቦክስ አስገጥሞ ምናምን በሱ ዴሊቨሪ ምናምን መስራት ይችላል። ለመንቀሳቀስም ቆንጆ ነው። ስለዚህ እስቲ የዚህን ባይክ ሪቪው እንሰራለን ማለት ነው። እና ይሄ የኤሌክትሪክ ብስክሌት በውበትም በምቾትም ብዙዎች እዚህ አሁን ይሄንን እየተጠቀሙት ነው፣ እየወደዱት ስለሆነ ማለት ነው። አብዛኛው ሰው አሁን ላይ ሰመር ሲሆን ሳይክል ምናምን ስለሚነዳ ይሄ ትላልቅ ባይኮች ምናምን መንዳት ኤምቲቪ ምናምን ሮድ ባይክ እንደዛ አይነት ባይኮችም ማይነዳ ሰው ይሄንን እየነዳ ወደ ባህር ዳርቻ ምናምን ስለሚሄድ ያው በዚህ እናፈሳል ማለት ነው። ስለዚህ ቆንጆ ነው። ይሄን ብትጠቀሙት እኔ ሰጀስት አደርጋለሁ። ሌላው ይሄ የዚህ ባይክ ማለት ነው የውጫዊ ገጽታው በጣም ግሬስፉል ነው። ሞተሩ በጣም ቆንጆ ነው። አሪፍ ካፓሲቲ ነው ያለው። ሌላ ይሄ ስፔንሽኑ በጣም ቆንጆ ነው። ለኮረኮንች አያስቸግርም። በጥሩ ሁኔታ መነዳት ይችላል። ይሄ ዳገታማና ዳገት ሲወጣ እና ጉድጓዳማ መንገድ ላይ ሲሄድ የሾክ አብዘርቨሩ ስፔንሽኑ ማለት ነው ሲወጣና ሲወርድ ምንም በቃ ከምንም በላይ ቆንጆ ስለሚሆን የከፍታና ዝቅታው አታውቁትም። በቃ መንገጫገጩ ማለት ነው። ስለዚህ በጣም ምቾት አለው። ሌላው ደግሞ ምን አለው ይሄ ባይክ እንትኑ ነው ባትሪው ነው። ጉልበቱ ባለ 48 ቮልት እና ባለ 500 ዋት ሞተር ነው የተገጠመለት። ማንኛውንም ዳገት በቀላሉ በቃ መውጣት ይችላል። በተጨማሪም በፊት በኩል ያለው ይሄ ትራም የፊት መጋጫ ነገሩ የፊቱና የትራምፑ ይሄ የፊቱ ስፔንሽኑ ያለው እሱና የኋላ ስፕሪንጉ ከመንገድ የሚመጣ ንዝረት ሙሉ በሙሉ ስለሚቀንስ በቃ ጉዞ በጣም ምቹ ያደርግልዎታል ማለት ነው። ሌላው ደግሞ ፍሬን ሲያዝ ያው የተገጠመለት የሺማኖ ማርሽ ስለሆነ በጣም ቆንጆ ነው። ሌላ ነገሩ ደግሞ በኤሌክትሪክ ብስክሌት ዋና ደህንነት ዋና ነገሩ በፍጥነት ላይ ያለ እንኳን ወዲያው የማቆም ፍሬን የመያዝ ነገር ቢኖር በቃ ሃይድሮሊክ እና ዲጂታል ፍሬን ስለሆነ የተገጠመለት በጣም አሪፍ ነው። ቶሎ ነው ብሬክ የሚይዝላችሁ፣ ከአደጋ ይሸፍናችኋል ማለት ነው። ከዚህ በተጨማሪ ደግሞ ይሄ ታዋቂ የሺማኖ የጊር ምናምን የሚያመርቱት አለ ማሽን፣ የጊር ማሽን እና የብሬክ የሚያመርቱት አሉ። የነሱ እንትን ነው የተገጠመለት ባለ 6 ማርሽ የነሱ ጊር ነው የተገጠመለትና በጣም ቆንጆ ነው። ስለዚህ ይሄኛውን ገዝታችሁ ተጠቀሙ፣ በጣም ቆንጆ ይሆናል።
ሌላው ደግሞ ባትሪው በጣም አሪፍ ነው። በአንድ ሙሉ ቻርጅ ረጅም ኪሎ ሜትር ነው መጓዝ የሚችለው ማለት ነው። የስራን ጉዞ ለመዝናናት ተስማሚ ነው። በጣም አሪፍ ነው። ምክንያቱም ከ80 እስከ 120 ኪሎ ሜትር ስለሚሄድ ማለት ነው። እንደኔ እንግዲህ በጣም አሪፍ ነው። እንደዚህ እኔ እየነዳው ሞክሬዋለሁኝ። በጣም አሪፍ ምቾት አለው፣ ስፒድ አለው፣ በደንብ ቆንጆ ነው። በቃ ይሄ ምንም ከምላችሁ በላይ ስፒዱ፣ ፍጥነቱ በቃ ልነግራችሁ አልችልም። እና ደግሞ እንደምታዩት እንዲያሁን ስነዳው ግሬስፉል ነው። በቃ እንትን ነው፣ ሞተር ባይክ ነው የሚመስለው ማለት ነው። እና እንደዚህ በቁምጣ ምናምን ሆናችሁ ወደ ቢች ዳር ምናምን ብትሄዱ ይዛችሁት ብትሄዱ በደንብ ዘና ትሉበታላችሁ። ውጭ ላለ ሰው እንደዛ ይሆናል። ስፔሻሊ ደግሞ ኢትዮጵያ ውስጥ ምናምን ደግሞ ለዴሊቨሪ ስራ በጣም ምቹ ነው ካለ። ስለዚህ ይሄን እንድትጠቀሙ እኔ ብትጠቀሙ ታሪፍ ነው። እኔ በጣም ስለወደድኩት ነው ላሳያችሁ ብዬ ነው። ከዛ ይሄ አሁን ባይክ ዋጋው ስንት ነው ዋናው ጥያቄ። ዋጋው አሁን በእኛ ከ1 ሚሊዮን 500 ሺህ እስከ 1 ሚሊዮን 900 ሺህ ኮሪያን ነው። አክቹአሊ ይሄኛው ኤግዛክት 2 ሚሊዮን 200 ሺህ ነው በኮሪያ። ግን አሁን ላይ ገበያ ላይ ግን አሁን በዚህ ባለው ዋጋ ይገኛል ማለት ነው። በዚህ ባለው ዋጋ ስለሚገኝ እዚህ ሀገር ያላችሁ ይሄን ገዝታችሁ መጠቀም ሳይ፣ ኢትዮጵያ ውስጥ ደግሞ በዶላር ማለት ይሄ 2 ሚሊዮን ማለት ስንት ነው መሰላችሁ? የኮሪያ 2 ሚሊዮን ቆይስቴ የኮሪያ 2 ሚሊዮን በዶላር 1500 ማለት ነው። በቃ 1500 ዶላር 1500 ዶላር ነው። ስለዚህ ወደ ቀጥታ ከሆኑን ወደ እንትን እንቀይረው፣ ወደ ብር ብንቀይረው 2 ሚሊዮኑ በብር ያው 200 አሁን ባለው ምንዛሬ በጣም ውድ ነው። ወደ 232 ሺህ ብር ይሆናል። ኤክስፔንሲቭ ነው አይ ኖ፣ ግን ዋጋው በቃ ይሄን ያለው። እንደዚህ አይነት መጠቀም የሚችል ሰው ካለ አቅሙ ላይክ በቃ ከሞተር የሚተናነስ ነገር አይደለም። ከ80 እስከ 120 ኪሎ ሜትር ከሄደ ቢያንስ ለብዙ ነገሮች ይጠቅማል። ስለዚህ መጠቀም የሚፈልግ ሰው ቢጠቀመው ቆንጆ ነው ላለው። ይመቻችሁ። በሚቀጥለው ቪዲዮአችን እስክንገናኝ እችን ያያችሁ ጠብቁኝ። ላይክ፣ ሼር፣ ሰብስክራይብ አርጉ። ለሰዎች እንዲያዩልን ቪዲዮአችንን አርጉ። ገና ብዙ ነገር እናወጣለን። ጊቫዌ ይኖረናል። ይሄንን ስለምናደርግ ስፔሻሊ ባይክ ላይ ምናምን የሚነዳ ሰው የሚሰራ ሰው ካለ አብረን መስራት እንችላለን፣ ኮላብ ማድረግ እንችላለን። ይሄን ነገር እንድትይዙ ነው። ይመቻችሁ። ላይክ፣ ሼር፣ ሰብስክራይብ። መልካም ጊዜ ይሁንላችሁ። ፒስ አውት። ቴንክ ዩ